እግዚአብሔር አንድ ቀን ከሰማይ ሆኖ ወደ ምድር ሲያይ ይላል ሰውን አያለ ሰውንም አየና ሰው የሚሰራውንም ተንኮል አየና ሰውን በመፍጠሩ ተጸጸተና እኔ ሰውን አጠፋለሁ ብሎ አሰበ አለ። ሰውን ብቻ አይደለም በምድር ላይ የሚንቀሳቀስን ነገር አጠፋለሁ አለ። ከዛ አሰበ በልቡም ተጨነቀ ይላል لا حول ولا قوه الا بالله። ከዛ ደግሞ እንደገና ምን ይላል ሰውን ኑ እንውረድ አለ ሰውንም በምሳሌያችን እንፍጠር አለ ይላል። ከዛ በኋላ ሰውንም በአምሳሉ አስመስሎ ፈጠረው ነው የሚለው። አስመስሎ ፈጠረው እንዴ እንግዲህ ያው መጨረሻ ላይ ነው በጴንጤ ከገባው በኋላ ነው ጥያቄውን ያቀረብኩት። እዛ አንድ ጊዜ ፓስተር ለሚቻ ቆይ ሰው ፈጣሪ ይመስላል እንዴ አልኩት። እንዴት አለኝ። እንዴ ሰው ፈጣሪን ከመሰለኮ ፈጣሪ ሰውን ይመስላል ማለት ነው አውቀዋል አልኩት። አዎ አለኝ። አይ ማልክ አይደለም እንዴ እኔንማ ከመሰለ ማን በልጦ ነው የሚያስተዳድረው ታዲያ እንዴት ይሆናል? ሌላ ብዙ ነገሮች አሉ መጽሐፍ ቅዱስ ላይ። መጽሐፍ ቅዱስን እኔ ለምሳሌ ሁለት ዙር እንደዚህ ካነበብኩት በኋላ ጴንጤም ላይ ሆኜ ማለት ጴንጤ ከገባው በኋላ ኢየሱስ አምላክ ነው ሰው ነው ወደሚለው አተካራ ውስጥ ገብቻለሁ። ስለዚህ ጽናትን ያጎደለ የመጣው ነገር ጥያቄዎች አዎ መጽሐፍ ቅዱስ ላይ ብቻ ነው እኔ የምጠይቀው። ሌላ ነገር ምንም ማቀውም ነገር የለኝም። ስለ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ አነባለሁ ይነጋል። በጣም አነብ ነበር። ስለዚህ አንተ ልክ ወደ ንባብ ስትገባ የበለጠ ጥያቄዎችን እየፈጠረብህ መጣ። ለፈጠረብህ ጥያቄ ደግሞ ምላሽ ትፈልጋለህ። ያን ምላሽ ደግሞ የሚሰጥ ሰው አይደለም ያጣኸው። የተሰጠህ ምላሽ አንተን አጠግብህም ነበር ወይ ደግሞ አሳምነህም ነበር። መርሐባ። እንግዲህ ሃይማኖትን ማወቅ ወይ ደግሞ ያለህበትን እምነት ማወቅ ያንተ ፍላጎት ነበረ። ስለዚህ ጽናትን ያጎደለው ማንበብ ስትጀምር ነው ማለት ነው። ከዛ በኋላ ጉዞ ወዴት ቀጠልክ? ከዛ በኋላ እንግዲህ ጉዞ የቀጠልኩት ኦርቶዶክስን ተውኩና ወጣሁ ሙሉ በሙሉ